በልጅነቴ አግብቼ አንድ ወንድ ልጅ አለኝ። ባሌ ፈቶኝ ሌላ አግብቷል። እኔም ልጄን ይዤ እናቴ ቤት ገባው። አካባቢያችን ገጠር ስለሆነ ለሴት ልጅ ስራ የለም። ስለዚህ ልጄን እናቴ ጋር ትቼ አዲስ አበባ መጣሁና በደላላ ሰው ቤት ገባው። የገባውበት ቤት ሴትየዋ 3 ወንዶች ልጆች አሏት። ተከታታይ የተወለዱ ህጻናቶች ናቸው። ሴትየዋ ስራ የላትም። 3ቱም ልጆች ትይዛለች። እኔ ጽዳትና ምግብ፣ ልብስ ማጠብ ሰራለሁ። የመጀመሪያ ቀን ስሰራ ውዬ መሸ። ምግብ ቀኑን ሙሉ ሳልበላ ማታ ላይ ትንሽዬ ነገር ሰጠችኝ። በጣም ገርሞኝ ይችን በልቼ ሳልጠግብ እንደ ራበኝ ተኛሁ። መኝታ ቤት ስለሌለኝ ሳሎን አንጥፈሽ ተኛ አለችኝ። ተኛሁ። ሌሊት ላይ የሆነ ሰው ቀሰቀሰኝ። ደንግጬ ስነቃ አንድ ወንድና ሴት ቆመዋል። ግራ ግብት እንዳለኝ ሰውየው ስላወቀ አይዞሽ ተነሽና ፍራሽን ይዘሽ ኩሽና ተኛ አለኝ። ድንጋጤ ላይ ስለሆንኩኝ ብቻ ፍራሽን ሸክፌ ኩሽና ሄድኩኝ እና ማሰብ ጀመርኩ። ማን ነው? ሴቷስ ምንድናት? በቃ ህልም ስለመሰለኝ ነገ ስነቃ እውነታውን አያለሁ ብዬ ተኛሁ። ጠዋት ተነሳውና ሳሎን ሲሄድ ሴቷ ወንዱም ተኝተዋል። ልብሳቸው መሬት ላይ ተዝረክርኳል። እንቆቅልሽ የሆነ ነገር ግራ ሲገባኝ ተመልሼ ኩሽና ፍራሼ ላይ ተቀመጥኩ። አርፍደው ተነሱና ተያይዘው ወጡ። ያኔ እኔም ሳሎን ሄድኩ። ሚስትየዋም መጣች። እነሱ ጋር በኖርኩባቸው ወራቶች የተረዳሁት ነገር ባልየው ሚስቱንና ልጆቹን አይፈልጋቸውም። ልጆችሽን ይዘሽ ሂጂ ብሏታል። እሷ ግን ስራ ስለሌላት መሄጃ ስላጣች እሱ ቤት ተቀምጣለች። ስለዚህ ተማራ እንድትወጣለት በየቀኑ አምሽቶ ሴቶችን ይዞ ይመጣል። ታውቃለች፣ ግን በቃ መውደቂያ የላትም። ውስጧ እየታመመ ዝም ብላ ትቀመጣለች። ምግብ እንኳን አይገዛላቸውም። ቤቱ ምግብ የለውም። ልጆቹ ሲያሳዝኑ ተርበው በቃ ያለቅሳሉ። ሰራተኛም የሚቀጥረው ሲመጣ ቤቱ ንጹህ ሆኖ ማየት ስለሚፈልግ ነው። ለራሱ አስቦ ነው። አንድ የልብ አብሮ አደግ ጓደኛ አለቻት። በጣም ረሃብ ውስጥ ጠናባት። ደውላ የሚበላ ነገር የለንም ትላለች። ሙሉ አስቤዛ ይዛላት ትመጣለች። ልጆቹ እሷን ሲያዩ እየሮጡ ሄደው አቅፈዋት እንደሚስሟት። በዚህ እድሜያቸው ውለታ ያውቃሉ። እሷ ያመጣችውን አስቤዛ በጣም በቁጠባ ይበላል። ሲያልቅ አሁንም እሷ ነች የምትቸገረው። የጓደኛዋን መልካምነት መግለጽ ይከብዳል። መልአክ ናት፣ ሰው አይደለችም። በጣም ደግ የማትሰለች ምርጥ ሰው ናት። በዚህ ሁኔታ ከነሱ ጋር መኖር በጣም ስለከበደኝ እያዘንኩላቸው ወጣሁ። ሌላ ቤት ገባሁ። ከዛም የአረብ ሀገር ፕሮሰስ ጀምሬ አረብ ሀገር መጣሁ። ሁሌ የሚቆጨኝ ነገር ግን እዚህ ቀን ይመጣል ብዬ ስላላሰብኩ አድራሻቸውን አልተቀበልኩም ትላለች። 29 ዓመቴ ነው። በሆነ አጋጣሚ ከአንድ ልጅ ጋር ተዋውቄ በጣም ጥሩ ሆኖ መስመር ሲይዝ ግንኙነታችን ለቤት አሳውቂና ተራርቆ ስለማይቻል እኔ ያለሁበት ከተማ ነኝ፣ እንደዚህ አይቀጥልም አለኝ። እኔም እሺ ብዬ ስራዬን በመከራ አዘዋውሬ እሱ ያለበት ከተማ ገባው። ከዛ በፊት መጥቶ አይቶኝ አዳማ ድረስ እኔ ከሱ በፊት ምንም አይነት ሪሌሽንሺፕ ኖሮኝ አያውቅም። ያውቃል እሱንም እና ልክ መጥቼ አልተቀበለኝም። በእርግጥ ስራ ነበር፣ ዝም አልኩኝ። እየተደዋወልን ቀጠልን። ልንገናኝ ግን አልቻልንም። ቢዚ ነኝ አመጣ። ከዛን ስደውል አላነሳ አለኝ። አጋጣሚ ኦንላይን ስገባ አለ። ለምን ስልክ አታነሳም ስል አይቶ ዝም ይለኛል። ተናድጄ አንተ ስትፈልግ ብቻ ነው በቃ የምንገናኘው አልኩት። እሱንም አይቶ ዝም አለ። አዲስ ስራ ቦታ አዲስ ከተማ ነው። ከሱ እንደዚህ መሆን ጋር ሰማይ ምድር ዞረብኝ። ብደውል ብጽፍ መልስ የለም። ለቤት ነግሬም እሱም ነግሮ ስራም ጥዬ ብመጣ እንደዚህ ነው የሚያደርገኝ ብዬ ልብ ያዝነው በብዙ ጸሎት እርግፍ አድርጌ የቤተሰብን አይን ማየት አፍሬ ተውኩኝ። በእርግጥ ያረፍኩት እህቴ ጋር ነው። እህቴ ደግሞ ሲበዛ የማይደንቃት ናት። እኔ ከመጣው ጀምሮ የቤቱን ስራ እርግፍ አድርጋ ተወችው። ልጆቹም አሏት። እኔ ምሳም ይሰራ አራት ትምህርት ቤት ምን ይዘው ይሄዱ የምለው የሚጨነቀው እኔ ሆኜ አረፍኩት። አሁን የቤቱንም ስራ የውጭውም ሲከብደኝ ደሞዜ ብታንስም ተከራይቶ ለመውጣት አሰብኩኝ። በእርግጥ ቤቱ ውስጥ እንደ ልቤ ነው የምኖረው፣ ግን ለቤቱም ስል ሁሉን ችዬ ልኑር ወይስ ልውጣና ልከራይ? እንዳይከብደኝ ፈራው። ከቤት ወጥቼ ማላቅ ሲበዛ ፈሪ ነኝ፣ ግን ደግሞ ሁኔታዎች አስገደዱኝ። በጣም ለትዳር የምጸልይ በጨዋነት ተቆጥቤ እንደዚህ መሆኔን ደግሞ በጣም ይከፋኛል እና ምን ላድርግ እስኪ ምከሩኝ። ከኔ የሚጠበቀውን ሁሉ ነገር አድርጌያለሁ። የሚቆጨኝ ነገር የለም ትለናለች ባለ ታሪካችን። አማክሯት፣ ሀሳብ አስተያየታችሁን ስጧት። በተጨማሪ አማክሩኝ ካላችሁ ቴሌግራም ላይ ጻፉልን። ሺቲ 110 ሺቲ 110 ብላችሁ እዛ ላይ ጻፉልን። እነዚህ ፊት ለፊት የምታዩቸው የሚሸጡ ልብሶች ናቸው። በ0912474858 ይደውሉልን ወይም ደግሞ ሺቲ 110 ቴሌግራም ላይ ያውሩን። እናንተም ሀሳብ አስተያየታችሁን ስጧት። ደግሞ ኮፒ ሊንክ እያደረጋችሁ ፎሎ፣ ላይክ፣ ሼር ምናምን በቃ የመሳሰሉትን እያደረጋችሁ እና ብዛት ነጋዴዎችም እናስረክባለን። ሀገር ውስጥም ከሀገር ውጭም እንልካለን። የትኛውን ቦታ እናደርሳለን። ዴሊቨሪም እንነጋገራለን። ደውሉልን። ባይ። እህቴ ናት፣ ጓደኛዬም ሚስጥረኛዬም ናት። ብቻ ምን አለፋችሁ
የማትደራደሪበት በምድር ሰው ጥሪ ቢሉኝ ሁለቴ ሳላስብ እሷን ነው የምለው። ብቻ ምን አለፋችሁ ኪሴ ኪሷ የሷ ኪሴ ነው። ከባለቤቴ ጋር አረፍ ብለን እየተጨዋወትን የሆነ ቻሌንጅ አየን። ከዛ ለምን እሷ ጋር ደውለን አናርበተብታትም ብዬ ስለው ባለቤቴም ከሱ ጋር ስለሚቀራረቡ ሳቀና ደውይላት አለኝ። ከዛ ደወልኩላት። ሰላም እንኳን ሳልላት ማታ ውጭ አደርኩና በእናትሽ እኔ ጋር ነበር ያደረችው በይልኝ፣ ያደርኩበትን ነግርሻለሁ። ለማንኛውም ከሱ ጋር እንዳንጣላ ዋሽልኝ አልኳት። ከዛ የምርሽን ነው አለችኝ። አዎ አልኳት። እንዳታስቢው እዛው እንደፈጠርጠረሽ አይመለከተኝም አለችኝ። እንደውም ስልኬን አጠፋለሁ ባልሽ እንዳይደውልብኝ እዛው አለችኝ። እንዴት ትዳሬ እኮ ነው ስላት ቀድመሽ ባሰብሽ ትዳር መሆኑን ስትለኝ ውሃ ሆኜ ቀረው፣ ዞረብኝ። ወዲያው ባለቤቴ ስልኩ ላውድ ላይ ስለነበር አንቺ ከግምቴ ውጪ ነገር አደረግሽ አለ። ውሸት መሆኑን ስታውቅ ተርበተበተች። ደግማ ደውላ ልታናገረኝ ስትሞክር እንኳን አየሁሽ ብዬ ተዘጋጋን። ለቀልድ የሞከርኩት ወደዚህ ነገሮች አመራ። እናንተ ብትሆኑ ምን ታደርጋላችሁ? የ15 ዓመት የጓደኝነትና የዝምድና ትስስር ነው ያለን ትለናለች ባለ ታሪካችን። እስኪ እሷን አማክሯት ጥፋቱ ማጋ ነው እያለችን ነው። የአንድ ልጅ አባት ነኝ። ዛሬ ደግሞ ባለ ታሪካችን አባት ነው። የአንድ ልጅ አባት ነኝ። ሚስቴ ጥላኝ ከሄደች አመት ሞላት። በሽማግሌ ባስጠይቃት አሻፈረኛለች። እኔም ተውኳት። ስሜቴ አላስችል ሲለኝ ከሌላ ሴት ጋር ተኛው። በጣም ተጸጸትኩኝ። ጸጸቴን ለንስሐ አባቴ ተናዘዝኩ። እሷም አወቀች። እምቢ ብላ ፍቺ ጠየቀች። እሷም እኔም 29 እድሜ ላይ ነን። በጣም ለመንኳት። ይቅርታ በመጠየቅ ላይ ነኝ። በዚህ መሀል ትናንት አግኝታኝ ይቅርታህን ተቀብያለሁ ብራ አቀፈችኝ። ስማኝ ተለየችኝ። ወዲያው ደውላ በዚህ ክረምት ቢዝነስ ልሰራ ነው ገንዘብ ላክልኝ አለች። ተስማማሁ። ምናልባት መካሻ ቢሆናት ብዬ እሺ አልኳት። ዛሬ ደግሞ አይኔን አላመንኩም። ከሌላ ወንድ ጋር ተቃቅፋ ሆቴል ስትገባ አየኋት። ግራ ገባኝ። ስደውልላት አልደበቀችኝም። ሆቴል ነኝ አለችኝ። አላማዋም ሊገባኝ አልቻለም። በገንዘቡንም አላኩላትም ይላል ባለታሪክ። የባለቤቴ ወንድም ጥሩ ልጅ ነው። አብረን ለአመታት ኖረን በቅርቡ አገባ። ችግሩ ባለቤቱ አስመሳይ ነገር አቀሳሳሪ ናት። ለምሳሌ እኔ ጋር ቀን ከመጣች የቤት ስራ አድክሟት እንደሆነ ትነግረኛለች። ለባሏ ደግሞ እኔ ጋር ስትሰራ ውላ እንደደከማት ትነግረዋለች። ቤት ምሳ መስራት አስጠላኝ ብላ ምሳ ሰዓት ለሱም ምሳ አዛነን ትለዋለች። ከሱ ቀድማ መታ ሽቷን ለብሳ ምሳውን እሷ እንደሰራች ትሆናለች። እኔ እናደድና ዝም እላለሁ። በጣም በብዙ ጉዳይ ያልሆነውን ሆነ ያልተደረገውን ተደረገ ትላለች። ታይ ስላት ስመክራት በተንኮል ማሰብ ጀመረች። ከዛ ምጠነቀቀውን ልጠነቀቅ ብዬ ንግግሬን ድርጊቴን መቆጠብ ጀመርኩ። እንደዛ ቀጠልን። በዚህ ወር ሰራተኛ አስገባች። መምጣት አቆመች። ባሏ ሲጠይቃት እኔ ስሄድ ከኔ ጋር ወሬ ማውራት ይልቅ ስልኳ ላይ ናት። መሄድ አልፈልግም አለችው። ያለውን ነገር በሙሉ ልንገረው እልና አንድ እሱ ያሳዝነኛል፣ ሁለት በትዳር መሀል መግባት ይሆናል ብዬ ፈራለሁ። የምትነግረው ነገር እኔን ስለሚያቀኝ ግራ መጋባት ውስጥ ነው ያለው። እህቶቹም ሁሉንም ነገር ያውቃሉ፣ ግን እነሱም ዝም ብለዋል። እኔም ሳላስከፋት እንዴት ልፍታው? ባለቤቴ ምንም ነገር አያውቅም ትለናለች ባለታሪካችን። እኔና ባለቤቴ ከተጋባን 8 አመት ሆኖናል። አንድ ሴትም ልጅ አለችን እና ከፍቅር ግንኙነታችን ጀምሮ የጸባችን መንስኤ የድሮ ፍቅረኛው ናት። አንዴ ሲደዋወሉ ሲይዘው፣ አንዴ ቴክስት ሳገኝበት፣ በቃ ኑሯችን በአመት በሷ ምክንያት እንደተበጠበጠ ነው። እዚህ ግን እሷን ብቻ ጥፋተኛ እያደረኩ አይደለም፣ ሁለቱም ናቸው። ባገኘሁት ሰዓት ሁሉ ሁለተኛ አይለመደኝም ብሎ ተገዝቶ ተንከባሎ ይቅርታ ይጠይቀኛል። ከሷ ጋር ያለንበት ሀገር በጣም ሩቅ ስለሆነ የመገናኘት እድል የላቸውም። እሷም ባለትዳር ናት፣ ግን መጻጻፍና መደዋወል በፍጹም ሊያቆሙ አልቻሉም። በቃ ምናልባት ስልኩን ባልነካስ ብዬ ተውኩ። ግን ዛሬ ልጅ አጋጣሚ ጌም ልጫወትበት ብላ ወስዳ ልከፍትላት ሳይ ትላንት የተደዋወሉበትን ወደ 20 ደቂቃ የሚያክል ያወሩትን አየሁ። ጠየቅኩት። እንደ ልማዱ ማለ ተገዘተ። ምንም ሌላ ነገር አላወራንም፣ ሰላም ብቻ ነው የተባባልነው አለ። እኔ ግን ቢበቃን ይሻላል እንለያይ ብዬዋለሁ። እናንተ ምን ትመክሩኛላችሁ? ጥፋተኛስ ማን ነው? እኔ በጣም ግራ ገብቶኛል ትለናለች ባለታሪካችን። ሀሳብ አስተያየታችሁን ስጧት። እናንተ በሷ ቦታ ሆናችሁ ምክራችሁን ለግሷት። እነዚህ የሚሸጡ ሸርሸፎች ናቸው። 0912474858 ይደውሉ።
ከባለቤቴ ከተለያየን 1 አመት ሆኖናል። ለልጆቼ ከፈጣሪ ቀጥሎ እናቴ የምታበላቸው የምታጠጣቸው እኔ በመልከላቸው ነው። ባለቤቴ እጅግ በጣም ተጠራጣሪ ነው። እሱ በባህሪው ዝምተኛ ሰው ነው። እኔ ደግሞ የሱ ተቃራኒ። በዚህ ባህሪ ሁሌ እንጋጫለን። ወንድ የተባለ የሰፈር ዘመድ የተባለ ባላወራ ደስተኛ ነው። በዚህ ሁሌ እንጨቃጨቅ ነበር። ስልኬ ላይ የወንድ ቁጥር የለም። በቃ ከወንድሞቼ በቀር አይፈልግም። የመለያየታችንም መጨረሻ ይሄ ነው እና ተይው ልትሉኝ ትችላላችሁ። ትችዋለሁ። ከተለያየም በኋላ ግን ልጆቼን 3-4 ደውሎ ጠይቋቸዋል። ከዛም በኋላ ከነመፈጠራቸው ረስቷቸዋል። ከእህቱ ጋር እንደዋወል ነበር። አልፎ አልፎ ስራ እንደሌለው ከሰውነት ዓለም እንደወጣ ከቤተሰብ እንደማይቀራረብ ትነግረኝ ነበር። የምሬን የምላችሁ ጠንካራ ሴት ነኝ፣ ታታሪ ነኝ፣ የሰው እጅ የምጠብቅ አይደለሁም። ለባለቤቴ ታማኝና ለራሴም ተንከባካቢ ነኝ። ምንም ቢያደርገኝ ቢሰድብኝ ለቤተሰቦቹ እንጂ ለቤተሰቤ አሳልፌ ሰጥቼው አላውቅም። እሱ በስራ ሰነፍ ነው። ማንኛውንም ስራ ቢይዝ ከወር በላይ አይሰራም። በቃ ማማረር ነው ስራው። የሆነ ምክር ቢጤ ካወራው የናኩት ይመስለዋል፣ የተቸውት ይመስለዋል። የእሱን እጅ አልጠብቅም ነበር። የሆነ ጊዜ ስሜቴን ተቆጣጠሬ ልጆቹን እንኳን አንዳንዴ አውራቸው። በተለይ ሴቷ ልጅ የተለየ ፍቅር አላት፣ እሱም እንደዛው። ከዛም የተለመደ ስድቡን አጥረግርጎ አንቋሾ መለሰልኝ። ውስጤ ተሰበረ። ለልጆቼ በደወልኩ ቁጥር ቢዳብሳቸው እኔ ርቅ ያለው እሱ ቢንከባከባቸው ብዬ እመኛለሁ። እሱ ሌላ ዓለም ላይ ነው ያለው። ራሱን ጥሎ እብድ ነው የሚመስለው። ደህና ቤተሰብ አሉት፣ ከማናቸውም አይስማማም። እኔ ግን በደሌ አልገባኝም። ደህና ረስቼው ተመልሶ ውስጤ ይረበሽብኛል። በፊት ሰውነቱን አይቼ አሁን ያለበትን ፎቶ ልከውልኝ ሌላ መንገድ ገራባ ለቃሚዎችን ነው የሚመስለው። ስቀርበው አውሬ ይሆናል። ምን ላደርግ? ለልጆቼ ስል ምን ትመክሩኛላችሁ? ትላለች። ምክራችሁን ለግሷት። እነዚህ ፊት ለፊት የሚታያቸው ሸርሸፎች ለብዛት ነጋዴዎችና ለተጠቃሚዎች የሚሸጡ ናቸው። 0912 47 48 58 ይደውሉልን። እንደዚህ አይነት የተለያየ ታሪክ ያላቸውም ሰዎች ቴሌግራም ላይ ብታወሩን መልሰን እናቀርብላችኋለን። ባይ። እናንተ በራሳችሁ ቦታ ሆናችሁ ምክር፣ ሀሳብ፣ አስተያየታችሁን ስጡኝ። ባላችሁ ቺት አድርጎባችሁ ግን በአካል እንዳልተገናኛችሁ አውቃችሁ መረጃ ቢደርሳችሁ ወይም ደግሞ ብታዩ ምን አይነት እርምጃ ትወስዳላችሁ? እናንተ በራሳችሁ ቦታ ሆናችሁ አስተያየታችሁን ስጡኝ፣ ምክር ስጡኝ። ልጆች አሉኝ ትለናለች ባሊ ታሪካችን። እስኪ በእናንተ ቦታ በሷ ቦታ ብትሆኑ እናንተ ምን ታደርጋላችሁ? ሀሳብ አስተያየታችሁን ስጧት። እነዚህ የሚሸጡ ሸርሸፎች ናቸው። 0912 47 48 50 ካገባው አመት ከ6 ወሬ ነው። የ5 ወር ልጅ አለኝ። የምኖረውም በስደት ነው። ስራ የለኝም። እርጉዝ እያለሁ ስራ አላገኘሁም። ባሌ ነው ሁሉንም ነገር የሚሸፍነው። ሁሉንም ነገር እንደፈለግኩ ነው። ከኔና ከልጁ አያልፍም። ይህን የምለው ካለው ኑሮ ውድነት ነው። ደሞዙ ስንት እንደሆነ አላውቅም። ለቤት የሚያስፈልገውን እሱን የሚገዛው እና ምን አሁን በጣም ድብርት ውስጥ ነኝ። ስራ ማጣት አብሶም ልጅ ይዤ በጣም ድብርት ውስጥ ገብቻለሁ። ባሌ ክፉ አይናገርም፣ ግን ፍቅር የሚባል አይሰጠኝም። ከአንድ አልጋ ራሱ አንተኛም። እርጉዝ እያለሁ ብቻዬን የምተኛው። አሁንም ልጅ ስለያዝኩ እኔ ስራ ስላለብኝ ብቻዬን የምተኛው አለኝ። እሺ ያልኩ። አሁን ደግሞ ሌላ ቤት ነው የሚተኛው። ቅርብ ነው ግን አንድ ቤት አይደለም። እኔም ሰው የለኝም፣ ብቻዬን ነኝ። ምን ሆነህ ነው ስለው ስራ አለብኝ አለኝ። እሱ ስለምንም አያማክረኝም፣ ፍቅር አይሰጠኝም። ከቤት የሚቀመጠው ለመብላት ብቻ ነው። እሱም ስልኩን እየነካካ ባኮርፍም ባለቅስም ዞሮ አያየኝም። ሲፈልግ ወደ ገደለው ይገባና ለራሱ ተደስቶ ይሄዳል። አይወደኝም የሚል ሀሳብ በአእምሮዬ ይመላለሳል እና ምን ትመክሩኛላችሁ? እንደዚህ ብዬ እስከ መቼ ነው የምቀጥለው? ስራም አጣሁኝ። ራሴንም ብችል እንኳን ለነገርም ይመቸኝ ነበር። አሁን የእሱን ልጅ ይዤ የት ልሂድ? ፍች እንኳን ቢፈጠር ማን ያግዘኛል? እስኪ ምክርም ስራም ፈልጉልኝ ሳውዲዎች። እናት የለኝ፣ ጓደኛ የለኝ፣ ያሉኝም ሸሽተውኛል ትለናለች። 10 አመት በስደት ቆየሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? 10 አመት በስደት ቆየሁ። ሀገር ገብቼ አግብቼ ኑሮዬን እኖራለሁ ብዬ ነበር፣ ግን እንዳሰብኩት ስላልሆነ ሀገር ቀይሬ ተመለስኩ። መጥፎ ቤት ገጠመኝ፣ ጠፋሁ። ከአመት በኋላ ኢቃማ አወጣሁ በራሴ። መንግስት የዛኔ ምህረት አዋጅ አውጥቶ ነበር። አሁን ላይ ጥሩ ስራ አለኝ አልሐምዱሊላህ ረብል ዓለሚን። አለ ስጋት ነው የምኖረው። በዙሪያዬ ያሉ ጓደኞቼ ማግባት እንዳለብኝ ይነግሩኛል። እኔም ፍላጎቱ አለኝ። እድሜም እየሄደ አይደል እና አንድ ሰው ጋር አስተዋወቁኝ። ተደዋወልን፣ አወራን፣ ቤት መጥቶ ተያየን። እንደኔ ምንም አይልም። በ10 አመት የሚበልጠኝ ይመስለኛል። በእድሜም ወሬዎች የበሰለ ሰው እንደሆነ ያስታውቃል።
ሀሳብ እንድትሰጡኝ የፈለኩት እሱ ምንም እንደሌለው ሀታ ኢቃማም እንደሌለው ነው ነገረኝ። እሱን የሚያውቁት ደግሞ የራሱ ነገር እንዳለውና በባህር ሳይሆን በኢቃማ እንደመጣ ነው ነገሩኝ። ምን ማለት ነው? ለመድበቅ መደበቅ አስፈለገ? በስደት ላይ ትዳር እንዴት ነው? እድሜ ሄደ ብዬ አጓጉል ሰው ላይ እንዳልወድቅ ፈርቻለሁ። እስኪ ሀሳብ አስተያየታችሁን ስጡኝ። እህታችሁ ነኝ ትላለች። እኔና ባለቤቴ ከተጋባን 3 አመታችን ነው። አንድ ልጅ አለን። እሱም በጥሩ ድርጅት ውስጥ ይሰራል። እኔ ደግሞ የራሴ ትንሽ ንግድ እሰራለሁ። ችግሩ ያለው በፍቅር ላይ ሳይሆን በገንዘብና በቤተሰብ ጣልቃ ገብነት ላይ ነው። ባለቤቴ የወርሃዊ ደሞዙን በሙሉ ለእናቱ ነው የሚሰጠው። የእኛን ቤት ወጪ፣ የልጃችን ዳይፐር ሳይቀር እኔ ከምሰራው ትንሽ ገቢ እንድሸፍን ይፈልጋል። እናቴ ብዙ ደክማብኛለች፣ እሷን መርዳት አለብኝ ይለኛል። እናቱን መርዳቱ በፍጹም አይጠላም። ነገር ግን የኛ ቤት ባዶ ትቶ ሙሉ ደሞዙን እዚያ መላኩ አግባብ ነው? ይባስ ብሎ ባለፈው ሳምንት እናቱ ዘንድ ሄደን ሳለ እናቱ እኔ በሌለሁበት ለባልቴቱ ሚስትህ የምትሰራውን ገንዘብ በደንብ ተቆጣጠር፣ ለቤተሰቧ እንዳትልክ ሲሉ በበሩ በኩል ሰማኋቸው። እሱ ደግሞ እሺ እማዬ ብሎ ሲመልስ ልቤን የተሰበረው። እስከዛሬ የራሴን ገንዘብ ለቤቴ እያዋጣሁ እሱ ግን ከኔ ደብቆ ለእናቱ ይሰጣል። እኔ ደግሞ የለፋውበት ገንዘብ ሊቆጣጠረኝ ይፈልጋል። ትናንት ማታ ስለ ፋይናንስ ግልጽ ሆነን እንነጋገር ስለው እኔና እናቴ ላይ ልታዥ ነው እንዴ ብሎ አኩርፎኝ አደረ። አሁን ምን ላደርግ? በጣም ጨንቆኛል። ከዚህ በፊት እያደረግኩ ስለሆነ አሁን መተው አግባብ መስሎ አልታየኝም። እናንተ በቀናነት ምከሩኝ፣ ሀሳብ አስተያየታችሁን ስጡኝ ትላለች። እኔና ባለቤቴ ከተጋባን 6 አመታችን ነው። በሰው ሀገር አብረን የምንኖረው። እሱ በጣም ትጉና ለቤት የሚደክም ሰው ነው። ነገር ግን ባለፉት ወራት ውስጥ ፈጽሞ ያልጠረጠርኩት ነገር ተፈጠረ። ስልኩ ላይ ሁል ጊዜ ፓስወርድ ማድረግ ጀመረ። በፊት ስልኩ ክፍት ነበረ። አሁን ግን መጸዳጃ ቤት እንኳን ሲገባ ስልኩን ይዞ ነው የሚገባው። አንድ ቀን ማታ ተኝቶ እጁን ስልኩ ላይ እንደጫነ ሳየው የጣት አሻራውን ተጠቅሜ ስልኩን ከፈትኩት። በቃ ያየሁትማ መናቃተኝ። በቲክቶክ እና በኢንስታግራም መልእክት ዲኤም ከተለያዩ ሴቶች ጋር ያወራል። ይባስ ብሎ ለአንዷ ሴት ከትዳሬ ጋር ፍጹም አይደለንም፣ በፍቅር አይደለንም፣ ዝም ብለን በልጆች ምክንያት ነው የምንኖረው ብሎ ልኮላታል። እኔ እዚህ ለሱ ስል ሁሉንም ነገር ትቼ ደክሜ አብሬው እየኖርኩ እሱ ግን ከጀርባዬ እንደዚህ ይለኛል። በዛ ሰዓት ቀስቅሼው ልጋፈጠው አሰብኩ። ነገር ግን ልጆቼን እንዳይነቁብኝ ብዬ እንባዬን እያበስኩ እስከ ጠዋት ቆየው። አሁን ላናግረው ወይስ ተከታትዬ ልድረስበት? ምን መፍትሄ ትሰጡኛላችሁ? ባለቤቴ ጋር የተዋወቅ ነው በቀላል አጋጣሚ እንደ ቀልድ ነበረ። ስንተዋወቅ ለትዳር ያደርሳል የተባለ ትውውቅ አልነበረም። በፈጣሪ ፈቃድ ይኸው ተጋብተን 4 አመት አለፈን። 2 ልጆችም ወልደናል። መጀመሪያ ላይ ተዋውቀን ስናወራ ከሱ በፊት ፍቅረኞች እንደነበሩኝ ሁሉንም ታሪኬ በግልጽ ነግሬው ነበረ። አሁን ከበፊቶቹ ያደረኩትና ራሴው የነገርኩትን ነገር ሁሉ እንደ አዲስ እያነሳ በየጊዜው እንጨቃጨቃለን። የሚከብድ ቃላቶችን ይናገረኛል። የትም ስትርመስምሺ ከርመሽ ድንግል ሴት ነው ማግባት የነበረብኝ፣ የብዙ ወንድ ትዝታ አለብሽ፣ ለሚስትነት አትሆኝም ወዘተ የማይለኝ ነገር የለም። ሲረጋጋ ደግሞ ይቅርታ ይለኝና ለትንሽ ጊዜ ሰላም እናገኛለን። ምን ይሻለኛል? በጣም መሮኛል። እንደ እውነቱ ከሆነ ድንግልና ተመልሶ የሚመጣ ቢሆን 1000 ጊዜ ለአሁኑ ባሌ ብሰጠው አይቆጨኝም ነበረ። ከዚህ ውጪ በሌላ ነገሩ ምንም እንከን የሚወጣለት ሰው አይደለም። በጣም መልካም ባል ነው። ሲቆይ ይረሳል ብዬ ነበር። ይኸው 4 አመት ሙሉ ተጨቃጨቅን ትለናለች። አማክሯት፣ ሀሳብ አስተያየታችሁን ስጧት። ሌሎቻችሁም እንደዚህ አይነት ታሪክ ያላችሁ መናገር የምትፈልጉና ሀሳብ አስተያየት መቀበል የምትፈልጉ በቴሌግራም ላይ 0912474858 ላይ ጻፉልን። እነዚህ ፊት ለፊት የምታዩቸው ሸርሸፎች ለነጋዴም ለለባሽም በብዛትም በችርቻሮም እናስረክባለን። ቴሌግራም ላይ አዋሩን። ይህ ስልክ የስራ ስልክ ስለሆነ እባካችሁ ለስራ ብቻ ነው የምንጠቀምበትና ለስራ ብቻ ይደውሉልን፣ ወይም ደግሞ ለስራ ብቻ ቴሌግራም ላይ ያናግሩን፣ ይጻፉልን። 0912474858 ይደውሉልን ወይም ቴሌግራም ላይ ይጻፉልን። ባለቤቴ ከሀገር ውጭ ነው የሚኖረው እና ከተዋወቀን 5 አመታትን ከተጋባን ደግሞ 2 አመታትን በድምሩ 7 አመታት አብረን ሆነን አሳልፈናል። ፕሮሰስም እየሞከረልኝ ነው። ነገር ግን በመሀል ችግር ተፈጠረ። በፊት የሚሰራበት መስሪያ ቤት ለቀቀ እና አዲስ መስሪያ ቤት
ገባ። ከዛ ጓደኞችም አገኘ። እነሱ ጋር መጠጣት ምናምን ጀመረ። ከዛ ቲክቶክ እየዞረ ጊፍት መስጠት ምናምን ጀመረ። ከዛ እንደምንም አስቆንኩት። አሁን ደግሞ ኤፍቢ ተጥሎ ነው የሚውለው እና ካጠፋው ተቆጡኝ፣ ጨንቆኝ ነው ትዳሬን ላድን። በሌላ አካውንት ሳወራው ትዳር የለኝም ምናምን አለ። ከዛ በራሴ ኤፍቢ ገብቼ ምን እየሰራህ ነው ቀኑን ሙሉ ስለው ሾርት ቪዲዮ እያየሁ ነው አለ። ከዛ የኔን ተጠቀም ስለው አልፈልግም አለ። የሱን ዘጋው። ከዛ ወዲያው በሌላ ከፍቶ ሀይ አለኝ። አሁን እያወራሁት ነው። በትክክለኛ አካውንቴ ቆይቶ ነው የሚመልሰው። ቅናት፣ ንዴት፣ በቃ ላብድ ነው። እንዴት ላስቆመው? ይህንን አመል ካመጣ 4 ወሩ ነው። እርዱኝ። ያለ እናንተ ማንም የለኝም። ስጽፍላችሁም እያለቀስኩ ነው። ጨዋ ባሌ ባንዴ ተቀየረብኝ። እርዱኝ ትለናለች ባለ ታሪካችን። አማክሯት። ትዳሯን ሊያድን የሚችል ነገር ምከሯት። ሌሎቻችሁም ደግሞ እናማክራችሁ ነገር ካለ ወይም ደግሞ እንዲለቀቅላችሁ የምትፈልጉት ነገር ካለ ቴሌግራም ላይ አሳውቁን። እነዚህ የምታዩቸው ፊት ለፊት የምታዩቸው ሸርሸፎች የሚሸጡ ናቸው። ብዛትም ለነጋዴም ለተጠቃሚም እናስረክባለን። ሀገር ውስጥም ከሀገር ውጭም እናስረክባለን። 0912 47 48 58 ይደውሉልን። ባይ